ሰላም ቤተሰብ ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ። ይሄም ምንድነው ዩቲዩብ ስንከፍት ሁለት ወሳኝ ነገሮችን ማወቅ አለብን። እነዚህ ነገሮች ምንድናቸው? ለምን ይጠቅማሉ? እንዴት ይጠቅማል የሚለውን በዝርዝር እንዴት እናደርገዋለን የሚለውን ነገሮችን እናያለን። እንግዲህ ዩቲዩብ ስንከፍት ሁለት ማወቅ ያለብን ወሳኝ ነገሮች ይህ ሁለት አይነት የዩቲዩብ አከፋፈት አለ። እሱም ፐርሰናል ቻናል እና ብራንድ ቻናል የሚባል አለ። ይህ ብራንድ ቻናል ወይም ደግሞ ፐርሰናል ቻናል ብለን ልንለያቸው የምንችለው ከምን አንጻር ነው የሚለውን እናያለን። እንደገና ደግሞ ፐርሰናል ዩቲዩብ ቻናል ወይም ደግሞ ብራንድ ዩቲዩብ ቻናል ብለን በሁለት ስንከፍለው ይህ በዋነኛነት በሶስት ዋና ዋና ነገሮች ማየት እንችላለን። እነዚህ ነገሮች አንደኛ ነገር ልዩነታቸው ምንድነው የሚለው እናያለን። የነዚህ ሁለቱ ልዩነት ምንድነው የሚለው እናያለን። ሁለተኛ ነገር ለማን ፐርሰናል ቻናል ይጠቅማል፣ ለማንስ ደግሞ ብራንድ ቻናል ይጠቅማል የሚለው እናያለን። ሶስተኛ ነገር ደግሞ የራሳቸው የሆነ ጥቅማቸውን እናያለን። የራሳቸው ጥቅምና ጉዳት ስላላቸው ጥቅማቸው ምንድነው የሚለውን ጉዳቱስ ምንድነው የሚለው እናያለን። ጠቅለል ሲል እነዚህ ሁለት ፐርሰናል ቻናል እና ብራንድ ቻናል የምንላቸው በሶስት መልኩ ማየት እንችላለን። ይህም ሶስት ነገር ምንድነው ካልን አንደኛ ኦነርሺፕነት ነው። ሁለተኛ ከኦነርሺፕነት ወይም ደግሞ ከባለቤትነት አንጻር ምናየው ነው የሚሆነው። ሌላው ደግሞ አክሰሲቢሊቲ ወይም ደግሞ ለሰዎቹ ለመቆጣጠር እንዴት ነው የሚሆነው፣ በምን መልኩ የትኛው ይሻላል ወይስ እንዴት ነው የሚለውን ነገር በዝርዝር እናያለን። ሶስተኛ ነገር ደግሞ ስኬሌቢሊቲ ወይም ደግሞ አንድ ሰው ብቻ ነው የሚቆጣጠረው ወይስ ሌሎች መቆጣጠር ይችላሉ፣ በምን መልኩ የሚለውን ነገር አንድ ነገር ቢበላሽ ወይ የሆነ ነገር ቢጠፋ ምን ቢል የሚለውን ነገር ደግሞ ይሄን በተመለከተ ስለዚህ ጠቅለል ሲል ኦነርሺፕነቱን አክሰሲቢሊቲን እና ሎንግ ተርም ስኬሌቢሊቲን የሚለውን ከነዚህ አንጻር ዝርዝር አድርገን እያንዳንዳቸውንና በመጨረሻም ደግሞ ሳምራይዝ አድርገን የትኛው ለማን ምን ያስፈልጋል የሚለውን ለማየት እንሞክራለን። እንግዲህ ብራንድ ዩቲዩብ ስንከፍት ዩቲዩብ ቻናል ስንከፍት ብራንድ ወይም ፐርሰናል አካውንት እንዳለ ማወቅ መቻል አለብን። ይሄንን ስንመለከት አሁን ለምሳሌ ከፐርሰናል አካውንት እንግዲህ አንድ ባንድ ያነጻጸር ስንመለከት ፐርሰናል አካውንት ስንከፍት ኦነርነቱ ወይም ባለቤትነቱ የማን ነው፣ ብራንድስ የማን ይሆናል ማለት ብለን ማየት እንችላለን። እንግዲህ ኦነር ወደ ፐርሰናል አካውንት ወይም ደግሞ የግል ሰብ ብለን ስንል የማን ነው ኃላፊነቱ ወይም ባለቤትነቱ የአንድ ሰው ነው የሚሆነው። የዛ የከፈተው ሰው የአንድ ሰው ብቻ ነው የሚሆነው ማለት ነው። ለምሳሌ ያ ማለት አንድ ሰው አንድ ጎግል አካውንት ቢኖረው በዛ ጎግል አካውንት ይገባል፣ ሁሉን ነገር በቃ በዛች ብቻ ነው መቆጣጠር የሚችለው። ሌላው ደግሞ ብራንድ ቻናል ካልነ ይሄ ግን የፐርሰናል የራሱ የፐርሰናል ጎግል አካውንቱና የጂሜል ወይም ደግሞ የራሱ የድርጅቱ የተለየ የሚሆንበት አጋጣሚ ወይም ደግሞ የብራንድ ቻናሉ የተለየ የሚሆንበት አጋጣሚ አለ ማለት ነው። ሌላው ደግሞ ይሄ ሎንግ ወይም ደግሞ ሎጊንግ ወይም አክሰስ የሚያደርገው ማን ነው? ይሄንን ሎግ አክሰስ የሚያደርገው ወይም ደግሞ ሎግ የሚያደርገው ማን ነው ብለን ስናይ ወደ ፐርሰናል አካውንት ወይም ደግሞ ወደ ግሉ ስንመጣ አክሰስ የሚያደርገው ያነሰው የከፈተው ሰው ነው። አንዴ የከፈተው ሰው ፐርሰናል ጎግል አካውንት ያለው ሰው በዛ ፐርሰናል ጎግል አካውንት አማካኝነት የራሱ እሱ አክሰስ እያደረገ መጠቀም የሚችለው እሱ ብቻውን ነው ማለት ነው። ሌላው ያኛው ብራንድ ወይም ወደ ብራንድ ቻናሉ ስንመጣ ግን ብራንድ መልቲ ኦነር ወይም ደግሞ ማናጀር አለው ማለት ነው። ለምሳሌ አንድ ታዋቂ ዩቲዩበር ወይም አንድ ሰው ስራ የበዛበት የራሱ ሌላ ስራ ያለው ሰው ሊሆን ይችላል። ነገር ግን ዩቲዩብ ከፍቶ ያንን ከሌሎች ጋር ለማናጀር ቀጥሮ ሊያሰራ አብሮ ማኔጅ እንዲያደርጉለት ነገሮች እንዲቆጣጠሩለት ሊሰራ ይችላል እና በዚህ ሰዓት ለምሳሌ ወይም ደግሞ ኤዲተር ሊሆን ይችላል፣ ቪዲዮ ኤዲተር ሰው ሊያስፈልገው ይችላል፣ ወይም ደግሞ ጠቅላላ ቻናሉን ማኔጅ የሚያደርገው ሊያስፈልገው ይችላል። ስለዚህ በአጠቃላይ በራሳቸው እነዛ የሱንን ፓስወርድ እናንተ ሳይቀበሉ በራሳቸው እነሱም ሎግ ብለው ገብተው መጠቀም የሚችሉበት ማናጀሩ ኦነሩ አለ። ማናጀሩ ሌላው ሰው ደግሞ ገብቶ የሚጠቀምበት በራሱ ጎግል አካውንት ሸር ሳይደረግ የራስ ፐርሰናል መረጃዎች ሸር ሳይደረጉ እንደዚህ የሚሆንበት እድል አለ ማለት ነው። ማን ብራንድ ቻናል ሌላው ደግሞ ከቻናል ኔም አንፃር ስንመለከተው ቻናል ኔም ይሄን አሁን ፐርሰናል ወይም ደግሞ የግል
ዩቲዩብ ቻናልን ስንመለከት ፐርሰናል አካውንት ይሄ ፐርሰናል ሁሉ ነገሩ በራሱ ነው የተከፈተው። ኦሪጂናሊ በዲፎልት የራሱን ስም ነው የሚያስቀምጠው፣ ሌላ እንትን አያስቀምጥም። ነገር ግን ወደ ብራንድ ቻናል ስንመጣ ብራንድ ቻናል ምንድነው የሚያደርገው? ማንኛውም የራሱ የድርጅቱ የሆነ ድርጅት ስም ሰይመን በራሱ በዛ ስም መጠቀም ይቻላል። ካን ኔምድ ኤኒቲንግ ዋንት አንተ ኢንዲፔንደንት ኦፍ ዩር ፐርሰናል ጉግል አካውንት ነው የሚላል። ያ ማለት በራሳችን ከራሳችን ዲፔንድ ሆኖ ኢንዲፔንደንት ከራሳችን ከኛ ፓስወርድ ወይም ከኛ ጂሜል ከኛ ጉግል አካውንት ነፃ በሆነ መልኩ ራሱን ችሎ በራሱ እንትን ማድረግ መስተዳደርና እንትን ማለት የሚችልበት አጋጣሚ ያለው ማለት ነው። ስለዚህ የሁለቱ ቻናል ኔም በተመለከተ የሁለቱ ልዩነት ይሄን ይመስላል። ሌላው ምንድነው? ሴኩሪቲን በተመለከተ ወይም ደግሞ ደህንነቱን በተመለከተ ፐርሰናል ቻናል እና የብራንድ ቻናልን ደህንነት በተመለከተ ስናይ የግል ወይም ደግሞ ፐርሰናል አካውንትን ፐርሰናል ቻናሉን ስንመለከት ይህ የራሳችንን ቀጥታ የራሳችን ጉግል አካውንት ወይም ደግሞ አንድ ጉግል አካውንት ካለን ቀጥታ በዛ ስለሆነ የምንገባው የኛ የራሳችን ጂሜልን በተመለከተ ድራይቭ ጉግል ድራይቭ ሊሆን ይችላል በተመለከተ ጠቅላላ አስፈላጊ የሆኑ የግል ዳታዎቻችን የመጋለጥ እንትን እድል አላቸው። አንዱ ያንኛው ለምሳሌ አንዱ ያና ሃክ ቢደረግ ያን ነገር እዛ በኋላ በቀላሉ ሌሎች መረጃዎችንም የመገኘት እና እንትን የመጠቃት እድል ያጋጥማል ማለት ነው። ወደ ብራንድ ኔም ስንመጣ ደግሞ ወደ ብራንድ ቻናል ስንመጣ ብራንድ ቻናል ይሄ ሴፓሬት ነው ማለት የተለያየ ነው። የፐርሰናል የራሱ የግላውን እኔ ለምሳሌ ራሴን እንደዚህ ብከፍት በብራንድ ከሆነ የራሴ የጂሜል ምናምን ተጠቀምባቸው የሥራ ወይም የተለያዩ ነገሮች የራሴ ጉግል አካውንት ምናምን ይኖራል። ደግሞ ለዚህ ደግሞ ለድርጅቱ ደግሞ ለብቻው ራሱን የቻለ ወይም ደግሞ ለብራንድ ቻናሉ ራሱን የቻለ ስለሚሆን ይሄ ምንም አይነት አፌክት አድርገውም አንዱ በሚንተም በሚልበት ሰዓት ለምሳሌ የማናጀሩ ጥቃት በሚደርስበት ሰዓት ጉግሉ ሌሎች ዳታዎቹ ያለ መጠቃት እድል አላቸው ማለት ነው። ሌላው ትራንስፈር ወይም ደግሞ ሴል ብናደርግ ምን ይመስላል? አንድ ሰው መቼም ሲሰራ ቆይቶ በተለያየ ምክንያት ትራንስፈር የሚሆንበት አጋጣሚ ይኖራል። ወይም ደግሞ ሰርቶ በቃኝ ብሎ ለሌላ ሰው ዝም ብሎ በስጦታ መልክ ሊያስተላልፈው ይችላል። ከዛ በተለየ መልኩ ደግሞ ወይም እንግዲህ ሊሸጠው ምንበል በተለያየ መልኩ ያን ሰው ከአንድ ሰው ወደ አንድ ሰው ማስተላለፍን በተመለከተ ፐርሰናል አካውንት ምን ይላል ወይም ብራንድ ቻናልስ ምን ይላል ፐርሰናል ቻናልስ ምን ይላል የሚለውን ደግሞ እናያለን። እንግዲህ ትራንስፈር ለማድረግ ይሄ ፐርሰናል ከሆነ ወይም የግሉ ቻናል ከሆነ ይሄ አይቻልም። ትራንስፈር ማድረግ ወይም ሶልድ ማድረግ ቀላል አይደለም ማለት ነው። በቀላሉ ይሄንን ማድረግ አይቻልም። ነገር ግን ያኛው ግን የተለየ ነው። ያኛው ወይም ብራንድ ቻናሉ ግን በቀላሉ ከአንድ ሰው ወደ አንድ ሌላ ሰው ትራንስፈር ማድረግ ይቻላል የሚለው እንረዳለን። ቻናሉ ጠቅለል ባለ መልኩ ስናየው ይሄ የግል ቻናል ወይም ደግሞ ፐርሰናል ቻናል በቃ የአንድ ፐርሰን ነው የአንድ ሰው ስለሚሆን ይሄ የአንድ ሰው ነው። ያኛውን ደግሞ ብዙ የተለያዩ ሰዎች ሆነው በአንድ ላይ የሚሰሩት ማናጀሩ ወይም ኦነሩ ባለቤቱ የሥራ አስኪያጁ ወይም ሌሎች የተለያዩ ነው አንድን በተለያየ ከአንድ ጂሜል ውጭ ሆነው በተለያየ ሎጊን ያደረጉ በራሳቸው የሚሰሩበትና የሚጠቀሙበት እድል አለ ማለት ነው። ስለዚህ እነዚህ ነገሮችን ስናይ አሁን እንግዲህ የራሳ ጠቅለል ስንል ይሄን እንደዚህ በዚህ መልኩ አይተነዋል። ስለዚህ ከሆነ ደግሞ ማለት ነው የትኛው ለማን ያገለግላል የሚለውን ስናይ አሁን who should use which የትኛው ማን ለምን እንዴት ይጠቀማል የሚለውን ስናይ ደግሞ አሁን ይሄ እንግዲህ ፐርሰናል ቻናልን ስናይ ፐርሰናል ቻናል ብዙ ጊዜ የሚጠቀሙት እንደ ሆቢ እንደ መዝናኛ ለአንድ ሰው በግሉ ለግሉን ጉዳይ እንደ መዝናኛነት የሚከፍት ከሆነ የራሱን በራሱ ያው እንደዚህ እንትን ሊያደርገው ይችላል። ከዛ ውጭ ደግሞ አንዳንድ አልፎ እንዲሁ በቋሚነት በቃ ክሬተር የሚባሉ የራሳቸው ይዘት ፈጣሪዎች ሳይሆን እንዲሁ ዝም ብሎ በቃ አልፎ እንትን የሚል ሰው ያንን ሊጠቀመው ይችላል። ከዛ በዘለለ ደግሞ የሆነ የፋሚሊ ትንሽ የሆነ ቻናል ከሆነች
ያችን በዛ መልኩ ሊጠቀም ይችላል ፐርሰናል ቻናል ማለት ነው። ይሄ ማለት ደግሞ አልፎ አልፎ በተመቸው ሰዓት ያው እንትን እያደረገ የሚከፍተው ወይም የሚያየው ማለት ነው። አሁን ያኛው ብራንድ ቻናልስ እንዴት ነው ለማን ነው የሚሆነው ማን ነው የሚከታተለው የሚለውን ስናይ ደግሞ ብራንድ ቻናል በአብዛኛው የሚሆነውና የሚጠቀሙት እነማን ናቸው ካል ብራንድ ቻናል በአብዛኛው ስሬስ ክሬተር ያ ማለት በተከታታይ ይህንን ስራዬ ብሎ የያዘ ሰውና ውጤታማ ሆንበታል ወይም ደግሞ የሆነ ውጤታማ የሆነ ስራ እየሰራውበት ነው ብሎ የሚያስብ ሰው ይህንን ብራንድ ቻናልን ቢጠቀም ተመራጭ ይሆናል። ከዛ ውጭ ደግሞ ቢዝነስ እንደዚህ የቢዝነስ ድርጅቶች ኦርጋናይዜሽኖች ከፍ ያሉ እነሱ ደግሞ ቢጠቀሙበት ኤጀንሲዎች እንደገና ደግሞ ተጽዕኖ ፈጣሪ ሰዎች በአጠቃላይ ኦርጋናይዜሽኖች ድርጅቶች ምናምን ለድርጅቶችና ለትልቅ ነገሮች ማንን ይጠቀማል ብራንድ ቻናልን ይጠቀማል። ይሄ ደግሞ ኮላቦሬሽን ወይም በጋራ የመስራትን ነገር እንትን ያደርጋል በጋራ ለመስራት። ከዛ ውጭ ደግሞ የደህንነቱን ደግሞ የዛን ድርጅት ወይም የዛን ኦርጋናይዜሽን እንትን ደህንነት የመጠበቁ እድሉ ሰፊ ነው። ከስጋት ነፃ በሆነ በተቻለ መጠን ነፃ በሆነ እንደገና ደግሞ ስኬሌቢሊቲ ነው ማለት ከአንዱ የሆነ እንትን ቢለው ወደ አንዱ በቀላሉ ማኔጅ የማድረግ እድል ይኖራል ማለት ነው። ይሄን በተመለከተ ይሄ ነው ብለን ካሰብነ በአብዛኛው አንድ ሰው ዝም ብሎ ለራሱ እንደመዝናኛ ምናምን ብሎ ካሰበ ያው ያኛውን ቢከፍተው የተሻለ ነው የሚሆነው። ስለዚህ ከዛ ውጭ ግን ብዙ ነገሮች ብዙ ጥቅሞች ዘርዝረን እንዳየነው የተሻለ ጥቅም የሚኖረው ግን አብሮ በጋራ በማየት ነው እና ማለት የብራንድ ቻናል መክፈት የተሻለ ይሆናል። በቀጣይ የምናየው ደግሞ የኔ የግል ነው ወይስ የቢዝነስ ነው ሆኗል ምናምን የሚለውን እናያለን። ከዛ ውጭ ደግሞ የግል ከሆነ ከግል ወደ ቢዝነስ ማይመኑ ከግል ወደ ወይም ደግሞ ግል የምንለው ፐርሰናል ቻናል ወደ ብራንድ ቻናል እንዴት ብሎ ይቀየራል ወይም ቼክ እንዴት አድርገን እናረጋግጣለን የሚለውን ስናይ መጀመሪያውን ነገር ለማረጋገጥ መግባት ያለብን ነገር ዩቲዩብ ስቱዲዮ መግባት አለብን። ዩቲዩብ ስቱዲዮ በእርግጥ በሚቀጥለው በተግባር ደግሞ እንዴት እያደረግን እንደምንገባና ጨራሽ ቼክ እንደምናደርግ አሳያቸዋለሁ። ነገር ግን አሁን በዚህ ዩቲዩብ ስቱዲዮ እንገባለን። እንዲሁ በቃላት ደረጃ ስነግራችሁ ዩቲዩብ ስቱዲዮ ከገባን በኋላ ደግሞ ምን እናደርጋለን ማለት ነው። ዩቲዩብ ስቱዲዮ ከገባን በኋላ በግራ በኩል ሴቲንግ አለ። በግራ በኩል ከተዘረዘሩት ውስጥ ሴቲንግ እንገባለን። ያንን ሴቲንግ በመግባት ቀጥሎ ደግሞ ፐርሚሽን የሚለውን ክሊክ አድርገን እናያለን። እዛ ኦፕሽን ላይ ኢንቫይት ኦር ማናጀር ፐርሚሽንስ ሚል ካገኘን ፐርሚሽን የሚለውን ክሊክ አድርገን በምናይበት ሰዓት ኢንቫይት ወይም ደግሞ ማናጀር ፐርሚሽንስ ሚል ነገር ካየን ምን ማለት ነው? ያ ምንድነው ማለት ነው? ብራንድ ቻናል ነው ማለት ነው። ብራንድ ቻናል ስለሆነ ምንም ማለት አይጠበቅብንም። በቃ ያንን ነገር መጠቀም ማለት ነው። ሌላው ግን ማለት ነው አድ ያንን ፐርሚሽን የሚለውን ክሊክ አድርገን ቼክ በምናደርግበት ወይም በምናይበት ሰዓት አድ ሚል ከሌለው አድ ወይም ደግሞ ኢንቫይት ማናጀር ሚል ከሌለው ከዛ ላይ ምንድነው የሚያሳየን ማለት ነው? አድ ወይም ደግሞ ኢንቫይት ማናጀር ሚል ከዛ ከፐርሚሽኑን ክሊክ አድርገን ስንገባ እነዚህ ነገሮች ካላየንም ማለት ምንድነው የሚያሳየን? የራሳችን ስም እና ሚናችንን ነው ሮል ይሄን ነገር ሊያሳየን ይችላል። ያ ማለት ምንድነው ማለት ነው? ይሄ ፐርሰናል ቻናል ነው ማለት ነው። ይሄ ፐርሰናል ቻናል መሆኑን እንረዳለን። ያ ማለት ደግሞ ቀጥታ ከራሳችን ፐርሰናል ጉግል አካውንታችን ጋር ግንኙነት ያለው ነው ማለት ነው። ሌላው ደግሞ አሁን አንድ መረዳት ያለበት አንድ ሰው ጉግል አካውንት ካለው ፐርሰናል ቻናል ወይም ደግሞ የግል ከሆነ አንድ ብቻ ነው መክፈት የሚችለው እንጂ የተለያዩ ብዙ መክፈት አይችልም እና መቆጣጠርም አይችልም። ነገር ግን ብራንድ ከሆነ በአንድ እንትን ብዙ መቆጣጠር የሚችልበት እድል አለው ማለት ነው። ፐርሰናል ያንን ፐርሚሽን የሚለውን ቼክ አድርጋችሁ ሴቲንግ ገብታችሁ በግራ በኩል ስቱዲዮ ገብታችሁ ከስቱዲዮ ደግሞ ሴቲንግ ከገባችሁ በኋላ ደግሞ ፐርሚሽን የሚለውን ክሊክ አድርጋችሁ ከዛ ውስጥ እንግዲህ ኢንቫይት አድ ወይ ማናጀር ፐርሚሽን የሚለውን ነገር የለም ማለት ፐርሰናል ቻናል ነው ማለት ነው። ስለዚህ ምን ማድረግ ይጠበቅብናል ማለት ነው? ያንን ፐርሰናል ቻናል ወደ ብራንድ ቻናል መቀየር ይጠበቅብናል። ምክንያቱም የተሻለው እሱ ስለሆነ ማለት ነው። ቀጣዩ እንግዲህ ምንድነው የሚሆነው ማለት ነው? ወደ ብራንድ ቻናል መቀየር አለብን። ፐርሰናል ቻናላችን ወደ ብራንድ ቻናል መቀየር እንችላለን። ያንን በምንቀይርበት ሰዓት
ምን ነው አብሮ የሚሄደው የሚለውን ነገር ደግሞ ለማየት እንሞክራለን። እንግዲህ አብረን ወደዛ ስዊች ስናደርግ ወይም ስንቀይረው አብሮ የሚሄዱ ነገሮች ኦል ቪዲዮ ያን ሁሉ ቪዲዮዎች የጫናቸው እስከ በዛኛው በፐርሰናል ቻናሉ የጫናቸው ቪዲዮዎች እንዳሉ ሁሉም ወደዛ ትራንስፈር የመሆን እድል አላቸው። ሳብስክራይበሮችም እንዳሉ ሁሉም ሳብስክራይበሮች እዛ ያሉት አብሮ ሽፍት የማድረግ እድል አለ። ቪው የእይታው ደግሞ እንዳለ ይሄዳል። ዎች ታይሙም ደግሞ አብሮ እንዳለ ትራንስፈር የመሆን እድል አለው እና ያንን ትራንስፈር እናደርጋለን። ነገር ግን ከተቻለ ግን ቅድሚያ በምንከፍት ያልከፈታችሁ ሰዎች ይሄ ለከፈታችሁ ነው። ነገር ግን ላልከፈታችሁ ሰዎች ቅድሚያ በምትከፍቱ ሰዓት ገና በአዲስነቱ ሁለት አካውንት ከፍቱና ያንን ወደ ቻናል ወደ ብራንዱ ተሎ ወዲያውኑ ገና ምንም ቪዲዮ እናንተን ሳታደርጉ ብትጭኑት ማነው ትራንስፈር ብታደርጉት በጣም የተሻለ ነው የሚሆነው። ደግሞ እንዴት እናደርጋለን የሚለውን አብረን እናያለን። በቀጣይ በተግባር አንድ ባንድ እንትን ያደረኩ አሳያችኋለሁ። አሁን ደግሞ ከፐርሰናል ቻናል ወደ ብራንድ እንዴት አድርገን እንቀይረዋለን የሚለውን አብረን እናያለን። ተከተሉኝ። አብረን እንትን በምናይበት ሰዓት ይሄንን አንድ ሰው ያለው ያኛውን የነባሩ አንድ ብራንድ ወይም ፐርሰናል አካውንት ካለው ያንን ፐርሰናል አካውንት እንዴት አድርጎ ወደ ብራንድ ይቀይረዋል የሚለውን አብረን እናያለን። ይሄ ነገር ወሳኝ ነው። ሁሉንም ስቴፕ አንድ ባንድ መጀመሪያውን በዚህ ነግራቸዋለሁ። በቀላሉ የሚረዳው በዛው መስራት ይችላል። ሌላውን ደግሞ በተግባር ደግሞ እንትን እያደረኩ አሳያቸዋለሁ። እና እንግዲህ የራሳችን አንድ አካውንት አለ፣ ፐርሰናል አካውንት አለ። ከዛ ወደ አዲስ ወይም ደግሞ ወደ ብራንድ ነው የምንቀይረው። ይህም ወደ ብራንድ በምንቀይርበት ሰዓት ደረጃዎችን አብረን እናያለን። አንደኛውና የመጀመሪያው ነገር ብራንድ አካውንት እንከፍታለን። ይህም ብራንድ አካውንት ለመክፈት ደግሞ ምንድነው የምናደርገው? ያው ቅድሚያ ዩቲዩብ ላይ ሳይን እናደርጋለን። ዩቲዩብ እንትን ላይ ሳይን ካደረግን በኋላ ያው በተመሳሳይ ጎግል አካውንት ወደ ሳይንና ወደ በፐርሰናል አሁን በምንጠቀምበት ቀጥታ ሳይን እናደርጋለን ገብተን። ከዛ ሳይን ካደረግን በኋላ ምንድነው የምናደርገው? የት እንሄዳለን? youtube.com ቻናል ስዊቸር ሚል አለ እና ከዛ እዚህ ላይ ከገባን በኋላ youtube.com/ቻናል ስዊቸር ሚለው ላይ እሱን እንከፍታለን። እሱን ከከፈትን በኋላ ምን እናደርጋለን? ክሬት ቻናል ሚለውን ክሊክ እናደርጋለን። አሁን እሱን ክሬት ቻናል ከሚለው ላይ ክሊክ ካደረግን በኋላ በቀጣይ ምን እናደርጋለን? የራሳችን የብራንድ ኔሙ አሁን ብራንድ አካውንት ነው የብራንድ ቻናል ነው እየከፈትን ያለና ይሄን ብራንድ አካውንት የራስ ስሙ ሊሆን የሚችለውን ስም እናስገባለታለን። ስሙን እንሰጠዋለን። ከዛ በኋላ ያን ስም ከሰጠን በኋላ ክሬት ሚለውን አሁን ክሊክ እናደርጋለን። በመቀጠል ምን እናደርጋለን? ይሄንን አሁን ክሬት አድርገናል፣ ጨርሰናል። አንድን ስቴፕ ጨረስን ማለት ነው። ሁለተኛው ስቴፕ ላይ ስንሄድ ደግሞ ይሄን ቻናል ሙቭ ልናደርግ ነው ማለት ነው። አሁን ወደ የነበረውን ቻናል ወደዚህ ሙቭ ልናደርግ ወይም ደግሞ ልንቀይር ነው። የፐርሰናል ቻናሉን ወደ ብራንድ ቻናሉን ልንቀይር ነው። ስለዚህም በምንመጣበት ሰዓት ደግሞ ምንድነው የምናደርገው? ኦሪጂናል ፐርሰናል ቻናሉ ላይ እሱን ገባለን። አሁን ያንን የስዊች አድርገን ያሁን ከዛኛው ከመጀመሪያው ፐርሰናሉ ላይ እንገባለን። እሱን ከገባን በኋላ ፕሮፋይል ፒክቸራችን ላይ ክሊክ እናደርጋለን። ፕሮፋይል ፒክቸራችን ላይ ክሊክ ካደረግን በኋላ ቀጥታ ወዴት እንሄዳለን ማለት ነው? ወደ ቶፕ ራይት ኮርነር ያንን ፕሮፋይል ፒክቸራችን ክሊክ ካደረግን በኋላ ወደ ሴቲንግ እንገባለን። ሴቲንግን ክሊክ እናደርጋለን። አሁን ሴቲንግን ክሊክ ካደረግን በኋላ ምን እናገኛለን? አድቫንስ ሴቲንግ አለ። ከዛ አድቫንስ ሴቲንግ አሁንም ደግሞ ያንን አድቫንስ ሴቲንግ ክሊክ ስናደርግ ወይም ደግሞ ያንን አድቫንስ ሴቲንግ ያው youtube.com/account advanced የሚለው ላይ ነው የምናገኘው። ሌላው ይሄን እንደ አድቫንሱ ከገባን በኋላ አሁን ምን እናደርጋለን? ሙቭ ቻናል የሚል አለ። እሱን ክሊክ ሙቭ ቻናል የሚለውን ቱ ብራንድ አካውንት ብለን ክሊክ እናደርግና ሙቭ ቻናል ላይ ክሊክ አድርገን ቱ ብራንድ እናደርጋለን ማለት ነው። አሁን ይሄን ከዚህ ከደረስን በኋላ ምን እናያለን? አሁን ያሁንን ትክክለኛውን ከረንት ቻናሉን እናያለን ማለት ነው። ይህ ምንድነው ማለት ነው? ብራንድ አካውንት ነው ማለት ነው። እዛ ብራንድ አካውንታችን ጋር አሶሺየትድ እያደረገ ነው ማለት ነው። ከዛ በኋላ
አንደር በሙቭ ዩር ቻናል ቱ ብራንድ አካውንት ከምትለዋ ላይ ምን እንላለን? ሴሌክት እናደርግና ኒው ብራንድ አካውንት እንላለን ማለት ነው። ከዛ በመቀጠል ብራንድ አካውንት ካለን አዚህ በፊት ብራንድ አካውንት ካለ ዋርኒንግ ሊሰጠን ይችላል። ምን ይላል? ይሄ ማስጠንቀቂያ ያንን ሪፕሌስ ሊደረግ ነው እዚህ በፊት ያለው ምናምን ይላል እና ዲሊት ይደረጋል ሪፕሌስ ይሆናል ይላል ሚል እንትን እናያለን። አሁን እሱን ስናይ ያው ዳብል ቸክ አድርገን ያለን አማራጭ ሌላ ከሌለን መቀጠል ነው ፕሮሰሳችን ማለት ነው። እና ከዛ በኋላ ሪቪው እናደርጋለን። በመጨረሻ ያን ነገሮችን ካየንና ከንትን ካደረግን በኋላ ምን እናደርጋለን ማለት ነው? ሙቭ ቻናል የሚለውን ክሊክ እናደርጋለን፣ ኮንፊርም እናደርግለታለን ማለት ነው። ያን በማድረግ አሁን እንግዲህ ሁለቱን ስቴፖች ጨርሰናል። መጀመሪያ አካውንት ከፈትነ፣ ብራንድ አካውንት ከፈትነ። ከዛ ፐርሰናል አካውንቱን ወደ ብራንድ አካውንቱ ቀየርን፣ ሙቭ አደረግን። ከዛ ሶስተኛ ላይ ምንድነው የሚቀረን? ቬሪፊኬሽን ወይም ደግሞ እንግዲህ ይሄ ፋይናል የመጨረሻው ስቴፕ ይሆናል ማለት ነው እና ቬሪፋይድ ማድረግ የሚጠበቅብናል። ይሄንን ቬሪፋይ ካደረግን በኋላ እንግዲህ በመጨረሻ ይሄንን ስንገባ ወደ አካውንቲንግ እንገባለን፣ ሴቲንግ እንገባለን፣ ፐርሚሽን የሚለውን ገብተን እናያለን ማለት ነው። ይሄንን በምናይ ሰዓት you can now manage channel permissions and other managers እንግዲህ ከዚህ ከሴቲንግ ገብተን ፐርሚሽን ላይ የሚለውን ገብተን ሌሎችን ሰዎች አድ ምናምን በማድረግ እንዲቆጣጠሩ ወይም ቸክ እንዲያደርጉ ማድረግ እንችላለን። እንግዲህ ለዛሬው ይሄን ይመስላል። በተግባር ደግሞ እንዴት አድርገን እንቆጣጠረዋለን የሚለውን አሳያችኋለሁ። አመሰግናለሁ።